እንዴት ተሰምቷችሁ ያውቃል? በህይወታችሁ ትልቅ ደረጃ ላይ መድረስ ትፈልጋላችሁ። ስለ ስኬት ታስባላችሁ። እንዲሁም የተሻለ ህይወትን በምናባችሁ ትስላላችሁ። ነገር ግን ያንን ህልም እውን ለማድረግ መንቀሳቀስ ሲገባችሁ ነገሮችን ታዘገያላችሁ። ታዲያ ትልቅ ራዕይ ኖሯችሁ ነገር ግን ስንፍና ከተጠናወታችሁ ይህች አጭር ታሪክ ለእናንተ የተዘጋጀች ናት። ምናልባትም ለህይወት ያለችውን አመለካከት ለዘላለም ልትቀይረው ትችላለች። ከዕለታት በአንድ ቀን በአረንጓዴ ማሳዎችና በረጃጅም ዛፎች በተከበበች አንዲት ውብ መንደር ውስጥ አሹ የሚባል ወጣት ይኖር ነበር። አሹ የ25 ዓመት ጎረምሳ ሲሆን ጠንካራ፣ ጤናማና በብዙ ህልሞች የተሞላ ወጣት ነበር። ታዲያ ይህ ወጣት ለጓደኞቹ ሁሉ ጊዜ እንዲላቸው ነበር። አንድ ቀን በዚህ መንደር ውስጥ በጣም ሀብታም ገበሬ ይሆናል። ማሳይ በሰብል ተሞልቶ በወርቃማ ቀለም ያሸበርቃል። ሰዎችም ምክር ለመጠየቅ ወደ እኔ ይመጣሉ። ሁሉም ዘንድ የተከበርኩ ሰው ሆናለሁ። የመንደሩ ሰዎችም የአሹን ትልቅ ራዕይ ያደንቁ ነበር። ነገር ግን አንድ ትልቅ ችግር ነበር። አሹ ህልምና እቅዱን ያወራ እንጂ የመጀመር ችግር ግን ነበረበት። ፀሐይ ስትወጣ ሌሎች ገበሬዎች ወደ ማሳቸው ሲያቀኑ፣ አሹ ግን ካልጋው ላይ ተኝቶ ያንኮራፋል። የመንደሩ ሰዎች በጠራራ ፀሐይ ላባቸውን እያፈሰሱ ሲሰሩ፣ እሱ ግን ዛፍ ጥላ ስር ተቀምጦ ስለ ህልሞቹ ማውራት ብቻ ነበር ስራው። ሴቶች ከጉድጓዱ ውሃ ሲቀዱ፣ እረኞች ከብት ሲያሰማሩ፣ አሹ ግን ቆይ በኋላ ሰራዋለሁ በማለት መስራት ያለበትን ስራ ሳይሰራ ይቀራል። ጊዜ ትላልቅ እቅዶች ቢኖሩትም ወደ ተግባር ግን አይቀይራቸውም ነበር። ስኬትን በምናብ መሳል በጣም ይወዳል። ነገር ግን ለስኬት የሚያስፈልገውን ጠንካራ ስራ አጥብቆ ይጣላል። ነገሮች በዚህ ሁኔታ እየቀጠሉ ሳለ አንድ ምሽት ላይ ታላቅ ጥበብና ልምድ ያለው አጎቱ ሊጠይቁት መጡ። አጎቱም የአሹን ባዶ ማሳ ሲመለከቱ መሬቱ እጅግ ለም ቢሆንም ምንም አይነት ነገር ግን አልበቀለበትም ነበር። በመገረም አሹ ልጄ ማሳ ለምን ባዶ ሆነ? ስለ ወርቃማ ሰብሎች ሁሌ ታወራለህ፣ እኔ ግን የደረቀ አፈር ብቻ ነው የምመለከተው አሉት። አሹ እየሳቀ አጎቴ አትጨነቅ፣ ነገ ጀምራለሁ፣ ማሳይ ከሁሉ የተሻለ ይሆናል፣ ጠብቅ ታያለህ ሲል መለሰለት። አጎቱ ግን በሐዘን በረጅሙ ተነፈሱ። ምክንያቱም ይህንን የነገ ቀጠሮ ከዚህ በፊትም ብዙ ጊዜ ሰምተውት ነበር። ስለዚህ አጎቱ ለአሹ አንድ ትልቅ ትምህርት ሊያስተምሩት ወሰኑ። አጎቱም ከኪሳቸው 2 ትንንሽ ከረጢቶችን አወጡ። በውስጣቸውም 2 የተለያዩ ዘሮች ነበሩበት። ለአሹም እየሰጡት እንዲህ አሉት፣ እነዚህ ተራ ዘሮች አይደሉም፣ አስማተኛ ዘሮች ናቸው። የመጀመሪያው የራዕይ ዘር ይባላል። ይህንን ዘር ዘርተህ በየቀኑ ውሃ እያጠጣ ከተንከባከብከው ፍሬ፣ ጥላና ሀብት የሚሰጥ ትልቅ ዛፍ ሆኖ ያድጋል። ሁለተኛው ደግሞ የስንፍና ዘር ነው። ይህ ከዘራኸው በጣም በፍጥነት ያድጋል። ነገር ግን አረም ሆኖ ማሳህን በሙሉ በመውረር ሌላውን ነገር ሁሉ ያጠፋዋል። እንግዲህ አሹ ልጄ ሁለቱም ዘሮች በእጅ ላይ ናቸው። የማሳህና የህይወትህ የነገ ዕጣ ፈንታ የሚወስነው በየትኛው ዘር ላይ ትኩረት እንደምታደርግ ነው አሉት። አሹ አንዱን ለራዕይ ሌላው ደግሞ ለስንፍና የተወከሉትን ሁለቱን ዘሮች ተመለከተ። በውስጡም እርግጥ ነው የራዕይ ዘር ነው የምዘራው፣ ምክንያቱም ስኬታማ መሆን እፈልጋለሁ ብሎ አሰበ። ነገር ግን በነጋታው አሹ ከባድ ድካም ተሰማው። እንደተለመደው ነገ ዘራዋለሁ ብሎ ተኛ። ቀናት አለፉ። በመጨረሻ አሹ በስልችት ሁለቱንም ዘሮች በመሬት ላይ ጣላቸውና በኋላ ላይ ብንከባከባቸው ምንም ችግር የለውም ብሎ ለራሱ ተናገረ። ሳምንታት ነጎዱ። አሹ ስለ ዘሮቹ ሙሉ በሙሉ ረሳ። ቀናቶቹን በመተኛት በማውራትና ስለ ስኬት በምናብ በማሰብ ብቻ አሳለፈ። ከዕለታት በአንድ ቀን ግን ወደ ማሳው ሲሄድ ባየው ነገር ክፉኛ ደነገጠ። የስንፍናው ዘር በፍጥነት አድጎ ወፍራም አረሞች መሬቱን ሞልተውት ነበር። አረሞቹ በየቦታው ተሰራጭተው ማሳውን ሞልተውታል። የራዕዩ ዘር ግን ውሃም ሆነ እንክብካቤ ስላላገኘ በጣም ደካማ፣ ትንሽና ሊሞት የተቃረበ ሆኖ ነበር። የአሹ ህልም ወደ ቅዠት እየተቀየረ መጣ። በዚህ መሃል አጎቱ መጡና ማሳውን ተመለከቱ። አሹ መሬትን ተመለከትክ? ይህ ማለት የህይወት ነጸብራቅ ነው። ራዕይ ልክ እንደ አንዲት ዘር ነው። እንክብካቤ፣ ጥረት የዕለት ተዕለት ተግባርን ይፈልጋል። ያለ ጠንካራ ስራ ይሞታል። ስንፍና ግን በራሱ ጊዜ ያድጋል። በፍጥነት ተዘራጅቶ በመንገድ ላይ ያለውን ነገር ሁሉ ያጠፋል። ልጄ ትልቅ ሰው መሆን ፈልገህ ነበር፣ ነገር ግን ስንፍና ገና ከወዲሁ የነገ ህይወትን አደጋ ላይ ጥለውታል አሉት። አሹ በጉልበቱ ተንበረከከ። እየሞተ ያለውን የራዕይ ዘር ሲነካ አይኖቹ በእንባ ተሞሉ። ለመጀመሪያ ጊዜ እውነታውን ተረዳ።
ህልም ማለት ብቻውን በቂ አይደለም። ህልምን ህያው የሚያደርገው ተግባር ብቻ ነው። በዚህ ሌሊት አሹ እንቅልፍ ባይኑ አልዞረም። ስላባከነው ጊዜ፣ ስላጣቸው እድሎች በጥልቀት አሰበ። በሹክሹክታም አሁን ራሴን ካልቀየሩ ስንፍናዬና ነገሮችን ለነገ ማለቴ ህይወቴን ያበላሹታል። ስለዚህ መቀየር አለብኝ ሲል ለራሱ ቃል ገባ። በማግስቱ ጠዋት ፀሐይ ከመውጣቷ በፊት አሹ ከእንቅልፉ ተነሳ። አረሞቹን በገዛ እጆቹ መንቀል ጀመረ። ስራው በጣም ከባድ ነበር። ጀርባውን አመመው፣ እጆቹም ደግሞ። እሱ ግን ወደ ኋላ አላለም። የራዩን ዘርዘራ፣ በደንብም ውሃ ጠጣው። በየቀኑም ተንከባከበው። ቀስ በቀስ ዘሩ ወደ ጠንካራ ተክልነት አደገ። ከዓመታት በኋላም ፍሬ፣ ጥላና ሀብት የሚሰጥ ትልቅ ዛፍ ለመሆን በቃ። አሹ ሙሉ በሙሉ ተቀየረ። ስንፍናውን ታግሎ በማሸነፍ በመንደሩ ውስጥ ታዋቂና የተከበረ ገበሬ ለመሆን በቃ። የአሹ ታሪክ ስለ ግብርና ብቻ አይደለም፣ ስለ ህይወትም ጭምር እንጂ። እያንዳንዳችን በውስጣችን ሁለት ነገሮች ይዘናል። አንደኛው ራዕይ ሲሆን ሁለተኛው ደግሞ ስንፍና ነው። ራዕይ የሚያድገው በየቀኑ በጥረት በስነ ስርዓትና በተግባር ስንመግበው ብቻ ነው። ስንፍና ግን በራሱ ጊዜ የሚያድግና ህልሞቻችንን የሚያጠፋ አረም ነው። ስለዚህ ትልቅ ራዕይ ኖሯችሁ በስንፍና የምትቸገሩ ከሆነ የአሹን ማሳስታውሱ። ነገን አጠብቁ፣ ዛሬውኑ ጀምሩ። የራዕያችሁን ዘር ውሃ ጠጡት። የስንፍናን አረም ከስሩ ንቀሉት። ምክንያቱም ነገሮችን ባዘገያችሁ ቁጥር ህልማችሁ የመሞት እድሉ እየሰፋ ይሄዳል። ይህንን ታሪክ ከወደዳችሁትና ጠቃሚ ነገር ከተማራችሁበት ቪዲዮውን ላይክ ማድረግ አትርሱ። ይህንን ቪዲዮ ትልቅ ህልም ኖሯቸው ከስንፍና ጋር ለሚታገሉ ወዳጆቻችሁ አጋሩ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።